ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። የቀይ ስር አሰራርን ይዤላችሁ መጥቻለሁ። በጣም ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ደግሞ ቪዲዮዬ ብዙዎች ዘንድ እንዲደርስ አድርጉልኝ። ወደ ቪዲዮ እንሂድ። እንደምትመለከቱት መጥበሻዬን ጥጄ መጥበሻዬ ጋል ሲልልኝ ዘይት ጨምሬ ቀይ ስሬን ነው የጨመርኩት። ቀጥታ ቀይ ስር ትንሽ በባህሪው ጠንከር ስለሚል ቀደም ብዬ ከሽንኩርቱ ጋር አብሮ መጥበስ ይቻላል። ቀይ ስሩን ጠንከር ይላል፣ ቀይ ስር ቶሎ አይበስልልንም። ስለዚህ ከሽንኩርቱ ጋር አብረን ጥብስ እናደርገዋለን ማለት ነው። በስሱም ሳሳ አርጋችሁም መክተፍ ትችላላችሁ ቶሎ እንዲበስልላችሁ ከፈለጋችሁ። ግን በዚህ መልክ ብትከትፉትም እንደዚህ ከሽንኩርቱ ጋር አብራችሁ ጥብስ ብታደርጉት ቆንጆ ነው። ቤተሰቦች ቀይ ስር በጣም ወሳኝና አስፈላጊ ነው። በጣም አሪፍ ነው። ሳነብ እንዳገኘሁትኝ ቀይ ስር 6 ጥቅሞች አሉት። ቤተሰብ 6 ጥቅሞችን ለማግኘት የቀይ ስር 6 ጥቅሞችን በትክክል የተረጋገጠ ነው። 6ቱ ጥቅም በሳይንስ የተረጋገጠ፣ ሌሎችም ብዙ ጥቅሞች ይኖሩታል። እነዚህ 6ቱ ጥቅሞች ግን በጣም የሚገርማችሁ በጣም አሪፍ ወሳኝ የሆኑ ነገሮች ናቸው። አንደኛው የደም ቱቦአችን እንዲሰፋ ያደርግልናል። አብዛኛው ጊዜ ብዙ ሰዎች የሚቸገሩት የደም ቱቦአቸው ጠበብ ብሎባቸው ሲቸገሩ እንመለከታለን። ይሄንን ችግር ይፈታልናል ቀይ ስር። የደም ቱቦአችን እንዲሰፋ ያደርግልናል። ሌላው ደግሞ በጣም እኔ ያላመንኩትኝ ሳነብ በጣም የተደነቁበት የድካም ስሜታችንን እንዲቀንስ ያደርግልናል። ያተነፋፈስ ስርዓታችንን የትንፋሽ ማጠር ያለባቸው ሰዎች ቀይ ስርን ቢመገቡ በጣም ያተነፋፈስ ስርዓትን ያስተካክላል ቀይ ስር። እንደገና ደግሞ በጣም አሪፍ የሚሆነው ደግሞ በውስጣችን የሶዲየም ክምችት ያለብን ሰዎች የሶዲየም ክምችታችንን እንዲቀንስ ይረዳናል። የሶዲየም ክምችት በአንዳንድ ሰዎች ላይ ይከሰታል ውስጥ ላይ። ይሄንን እንዲቀንስ ያደርግልናል፣ ይረዳናል፣ እንዲቀንስልን ይረዳናል ማለት ነው። ሌላው ደግሞ በጣም አስፈላጊው ወሳኙ በዚህ ዘመን ብዙዎቹ ሕፃኑም አዋቂውም የካንሰር ችግር እየተባለ ይወራል። የሚገርመው ቀይ ስር የካንሰር ተጋላጭነታችንን እንዲቀንስ ያደርግልናል። የካንሰር ተጋላጭ እንዳንሆን ማለት ነው። የካንሰር ተጋላጭ እንዳንሆን ካንሰር የሚያመጡ እንትኖችን በካንሰር ምክንያት ካንሰር እንዲይዘን የሚያደርጉን ነገሮችን እንዲቀንሱ፣ ሴሎቹ እንዳይራቡ ያደርጋል ማለት ነው። እንዳይነቃቁ ውስጥ ላይ ያሉ ሴሎችን የካንሰር አምጪ ሴሎችን እንዳይነቃቁ ያደርጋል ማለት ነው። በጣም የሚገርም ነው። ሌላኛው 6ኛው ደግሞ ከጉበት ጋር ጥልቅ የሆነ ጠቀሜታ አለው። ለጉበታችን ጥልቅ የሆነ ጠቀሜታ አለው። ከጉበት ጋር ተያያዥ የሆኑ ወይም ደግሞ ጉበት ውስጥ ያሉ ቆሻሻዎችንና የስብ ክምችቶችን ያስወግድልናል ማለት ነው። 6ኛው በጣም ነው የተደነቅኩትኝ። እኔ ስለ ቀይ ስር በዚህ መልኩ አስቤው አላቅም ነበረ። ሳነብ ያገኘሁትን ላጋራችሁ ብዬ ነው። በዚህ መልክ ቀይ ስርን ሰርተን ብንመገብ እነዚህን 6 ጥቅሞች እናገኛለን ዘመዶቼ። በጣም አሪፍ ነው። እኔ በጣም ነው የተደነቅኩትኝ። ለዛ ነው ይዤላችሁ የመጣሁትኝ። ዛሬ የምሰራላችሁ ከድንች ጋር ነው። ድንችም የራሱ የሆነ ጠቀሜታ አለው። ቀይ ስርም እንደምትመለከቱት ቅድም እንደነገርኳችሁ በዚህ መልክ ጠቀሜታ አለው። ከዚህ ከመጥበስ ውጪ በጁስ መልኩም ሰርተን መጠጣት እንችላለን። ቀይ ስርን ትንሽ ጣዕሙ ጎፍነን ይላል፣ ለመጠጣት ይከብዳል ትንሽ። ግን ይሄ ሁሉ ጠቀሜታ ካለው መጠጣት ይቻላል። የሰው ልጅ ለመድኃኒት ነው ከተባለ የማያደርገው ነገር የለም። በጁስ መልኩም ሰርተን ብንጠቀመው የተሻለ ሁሉንም ጥቅም ማግኘት እንችላለን ማለት ነው። በጁስ መልኩ ፈጭተን እንጠቀመው እላችኋለሁ። እንደዚህ ደግሞ ጠበስ አድርገን ከድንችም ይሁን ከሌሎች ነገሮች ከሌሎች አትክልቶች ጋራ ምግባችን ላይ ሁል ጊዜ ቢገባ ቢካተት እነዚህን 6 ጥቅሞች እናገኝበታለን። በጣም ቆንጆ ነው። ትወዱታላችሁ ቤተሰቦች። ይሄ ሁሉ ጥቅም ካለው ብንመገበው መልካም ነው። ገበታችን ላይ ቢያንስ በሳምንት 3 ቀን ቢኖር በሳምንት 2 ቀን 3 ቀን ብናገኘው ቢኖር በጣም አሪፍ ነው፣ መልካም ነው።
እየበሰለለውን በዚህ መልኩ የሁላችሁ ቀይ ስሬ ቆንጆ ሆኗል። ቤተሰብ ቪዲዮ ከተመቻችሁ ላይክ በማድረግ ቪዲዮዬ ብዙዎች ዘንድ እንዲደርስ አበረታቱኝ። ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እየበሰለልኝ ነው። በዚህ መልክ በጣም ቆንጆ ነው። ተወዱታላችሁ። አሪፍ ነው። ሞክሩት። ድንቼንም ልክ እንደ ቀይ ስሩ ጎረድ ጎረድ አርጌው ነው። በደንብ አላቀጠንኩትም። ጎረድ ጎረድ አርጌ ነው። ጠንካራ ስለሆነ ቀይ ስር ትንሽ በደንብ በሰል ማለት ይፈልጋል። ለዛ ነው መጀመሪያ ከሽንኩርቴ ጋር አብሬ ያቁላላሁትኝ ማለት ነው። እናንተም በምትፈልጉት መልኩ በምትፈልጉት ሳይዝ ከተፍ ከተፍ አርጋችሁ እንደዚህ ውሃ ጠብ እያረጋችሁ በትንሹ አብስሉት። ቆንጆ ነው የሚሆነው። ሲበስል ጥቅሙ ሊያጣ ይችላል የምትሉ ሰዎች ደግሞ አይጠፋም ጥቅሙ። በጣም ብስል እስኪል ድረስ አንጠብቀውም። አንደኛ እሱ ነው። ሁለተኛ ደግሞ ቅድም እንደነገርኳችሁ በጁስ መልኩ መጠቀም ይቻላል። እነኚህን አሁን ከላይ የነገርኳችሁን ጥቅሞች ሁሉ ለማግኘት በጁስ መልኩ መጠቀም እንችላለን። እንደዚህም ደግሞ በደንብ ብስል እስኪል ድረስ መጠበቅ የለብንም። የተወሰነ ይዘቱን ሳይለቅ በሰል ብሎ ከሌሎች አትክልቶች ጋር ቀላቅለንም መጠቀም እንችላለን ማለት ነው። ወፈር አርጌ ጎረድ ጎረድ አርጌ ስለከተፍኩት ነው እኔ አሁን እስኪበስል ድረስ እንደዚህ ውሃ ጠብ እያደረኩኝ እማቁላላው። እናንተ ሳሳ አርጋችሁ ከትፋችሁ ወይም ደግሞ ፈቅፍቃችሁት በመፈቅፈቂያ ፈቅፍቃችሁ ቶሎ እንዲበስልላችሁ ማድረግ ትችላላችሁ። ነጭ ሽንኩርት አንድ የሾርባ ማንኪያ ጨምሬበታለሁ። ጣዕሙን ቆንጆ ያደርግልናል ነጭ ሽንኩርት። በጣፋጭነትን አለው በውስጡ ቀይ ስር። ስለዚህ ይሄንን ነገር ደግሞ እንትን እንዲልላችሁ ቆንዶ በርበሬ ካለ ቆንዶ በርበሬ ብትጨምሩበት፣ ቆንዶ በርበሬ ጎምዘዝ ስለሚል የቀይ ስሩን ጣፋጭነት ደግሞ ቀነስ ያደርጋል። ስለዚህ ቆንዶ በርበሬ ካላችሁ ቆንዶ በርበሬ አንድ የሻይ ማንኪያ ጠብ ብታረጉበት መልካም ነው። ጣዕሙን ቆንጆ ያደርገዋል፣ ያመጣጥነዋል ማለት ነው። እየደረሰ ነው ቀይ ስራችን ይውላችሁ በዚህ መልክ። ያው በምታዩት መልኩ ትንሽዬ የሻይ ማንኪያ ነው ጠብ ያረኩትኝ ቆንዶ በርበሬ። የሻይ ማንኪያ አንድ የሻይ ማንኪያ ጠብ አድርጌበታለሁኝ። ቆንጆ ነው እሱም። ድንቹንም እንደዚህ ነው የከተፍኩትኝ። ጎረድ ጎረድ አድርጌ ነው የከተፍኩትኝ። ተለቅ ተለቅ ያለ ነው። ቅድም ነግሬያችኋለሁኝ። ሳሳ አርጋችሁ መክተፍ ትችላላችሁ ብያችኋለሁ። ያው እንደየፍላጎቱ ነው፣ እንደየሰው ፍላጎት ነው የሚሆነው። ብትፈልጉ ቀይ ስሩን መፈቅፈቅ ይቻላል። ቶሎ እንዲበስልላችሁ ጊዜ እንዲቆጥብላችሁ ከፈለጋችሁ እንደዛ ማድረግ ይቻላል። ያው በዚህ መልክ ድንቼን ቀላቅላለሁኝ። ድንቹ እስኪበስል ድረስ ትንሽ እንጠብቀዋለን የተወሰነ። እንዳይዝብን እንደዚህ ነካ ነካ እያደረግን ድንቻችን እስኪበስል ድረስ በተወሰነ መልኩ እንጠብቀዋለን። ቀይ ስር እኔ ይሄ ሁሉ ጥቅም ይኖረዋል ብዬ አስቤም አላቅም ነበር። የሚገርማችሁ በጣም 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 ነው የተገረምኩትኝ። ሞክሩት፣ ሰርታችሁ ተጠቀሙበት። አንቲኦክሲዳይትን ነው
በውስጡ አንቲኦክሲዳይት ነው። በቃ አንቲኦክሲዳይትን የያዘ ነው። ለዛ ነው ቅድም የካንሰር ተጋላጭነታችንን ይቀንሳል ያልኳችሁ። አንቲኦክሲዳይት ስለሆነ የውስጣችን ያሉ ቢታሊን የሚባል የአንቲኦክሲዳይት አይነት በውስጡ አለ። በቀይ ስር ውስጥ ቢታሊን የሚባል የአንቲኦክሲዳንት አይነት አለ ማለት ነው። ስለዚህ የካንሰር ሴሎችን እንዳይነቃቁ ያደርጋቸዋል። አንዱ ትልቁ ጠቀሜታ ይሄ ነው። እኔ በጣም ስለገረመኝ ነው ይሄንን ነገር ደጋግሜ እየነገርኳችሁ ያለሁት። ይኸውላችሁ እየደረሰ ነው። አጥፍቻለሁ መጥበሻዬን፣ ምክንያቱም በጣም ከበሰለ ቡክት ይላል፣ ውስጡ ላይ ያለውን ይዘትም ያጣል። ቃሪያ እንደዚህ ነስነስ አርጋችሁ ቃሪያና ፐርሲል ነስነስ አርጋችሁ ለጣዕሙ ቆንጆ ያደርግላችኋል። በስሏል እንደምታዩት። ከዚህ በላይ መብሰል የለበትም። ቆንጆ ሆኖ ደርሶልናል። ጨው ለጣዕም ያክል ጨምሬያለሁኝ። ቀጣይ ቪዲዮ እስክንገናኝ ደህና ሁኑ። ባይ ባይ።